ለሴቶች ሲሆን የሚሰሩትን ስራ ነው የምናየው ማለት ነው። ሴቶች በዋነኝነት እንግዲህ ጀማሪ የመጀመሪያ ከሆነች ማለት ነው የመጀመሪያ ቀን ስትገባ ለ3 ሰዓት መስራት አለባት ማለት ነው። ለ3 ሰዓት የምትሰራው ለምንድን ነው? ሁለቱም ሰዓት ይከፍላታል። አንደኛው ተጨማሪ ሰዓት ደግሞ ስትሰራ የእሷም ኢንቫይተሮቿም ኤጀንቶቿም ተጨማሪ ተከፋይ ይሆናሉ ማለት ነው። ስለዚህ የመጀመሪያው 7 ቀናቶችን ለ3 ሰዓት በተከታታይ ብትሰራ ለሴት ልጅ በጣም ተመራጭ ነው የሚሆነው ማለት ነው። ሴት ልጅ ይሄን ስትሰራ ደግሞ እንግዲህ ክፍያ ይከፍላታል። ለዛ ክፍያ ደግሞ ለሚከፍላት ህጎች አሉ ማለት ነው። ክፍያ ፕላትፎርሙ እንደመክፈል መጠን ሴት ልጅ ማድረግ ያለባት ነገር አለ ብሏል ማለት ነው። የመጀመሪያው ትክክለኛ በቂ የሆነ ላይት ያለበት ብርሃን ያለበት በደንብ የምትታይበት ቦታ ላይ መሆን አለባት ሴቷ ማለት ነው። ስቀጥል ደግሞ ሴቷ ቪዲዮውን የምትሰራበት ቦታ ላይ ሌሎች ሰዎች መግባት የለባቸውም። ከቪዲዮ ደግሞ በተአምር መውጣት የለባትም 3 ሰዓት ውስጥ ከሚሞላ ማለት ነው። ስለዚህ እንደ አሁን የሴት በሆኑ ምንድነው የማደርገው የመጀመሪያ ቀን ላይ ምናልባት ብዙም ሰው ላይ ገባልኝ ይችላል ምናምን የሚል ፍራቻ ካለኝ ምን አደርጋለሁ? ከፊት ለፊቴ ወይ ፊልም ወይ የሆነ ነገር ከፍቼ ያንን እያየሁ እየተዝናናው ልጠብቅ ይችላል። አይ ወይም ደግሞ ከመጀመሪያውም ቀን ታለንት አለኝ ሙዚቃ ወይ እንትን የመስራት አቅሙ አለኝ የምል ከሆነ አንድ ሴት ምንድነው የማደርገው እዛ ጋር ሙዚቃም ይሁን ምንም ከፍቼ እዛ ጋር እየተዝናናው ምን እያልኩ የሚመጡ ሰዎችን ጋር ኢንተራክት እያደረኩ እየተነጋገርኩ ታይሜን አሳልፋለሁኝ ማለት ነው። ክፍያው ምንድነው ስንል እንግዲህ ጀማሪ ሴት እንደመሆኗ መጠን ላይቭ ስትገባ 5000 በሰዓት የሚል አለ። ያው ቪዲዮ ላይ እንደምታዩት ማለት ነው 5000 በሰዓት ለ2 ሰዓት እንደሚከፍላት ነው የሚያሳየን ማለት ነው። ስለዚህ በጣም ትልቅ ነገር ነው። በሰው ኒድ የሚል ነገር አለ። ስቲል ኒድ እንግዲህ ጊፍተሮች ገብተው ጊፍት ከሰጡሽ የሰዓት ክፍያሽን ከፍ አድርግልሻለሁ ነው የሚለው። አሁን ለምሳሌ እስከ 900,000 ድረስ ጊፍት የምታገኝ ከሆነ እዛ ጋር እንደምታዩት 9,000 ክፍያሽን በሰዓት ወደ 9,000 ከፍ አድርገዋለሁ ነው የሚለው ማለት ነው። ከዛ ስንቀጥል ፓርቲ ነው ያለው። ፓርቲ ላይ ደግሞ ሴት ልጅ ስትቀመጥ የመጀመሪያውን ሰዓት ይከፍላታል 800 ኮይን ማለት ነው። የመጀመሪያውን ሰዓት ዝም ብሎ ነው የሚከፍላት። ሁለተኛውን ኮይን የሚከፍላት 1500 ኮይን ኤክስቼንጅ አድርጋ ከሆነ ነው የሁለተኛውን ሰዓት የሚከፍላት ማለት ነው። ሌላው ስራ ፒኬ ሪዋርድ የሚባል ነገር አለ። ፒኬ ማለት አንድ ሰው ከሌላ ሰው ጋር ቁጭ ብለው ላይቭ ይወዳደራሉ ማለት ነው እና የበለጠ ስጦታ ያገኘው ሰው የሚያሸንፍበት ነው ማለት ነው። እና ሴቶች እንግዲህ ሲጫወቱ ይሄንን ምን ይላል እንደምታዩት እዚህ ታች ላይ 2000 ኮይን ሪዋርድ ላሸነፈ ሰጣለሁኝ ይላል። 2000 ኮይን የምታደርገው ግን ጊፍት ከ3000 በላይ አግኝታ ካሸነፈች ጨዋታውን ማለት ነው። ከዛ በታች ከሆነ አይከፍላትም ማለት ነው። ስለዚህ 2000 ኮይን ያገኘች ሴት በዛ መልኩ እንደገና ደግሞ በተከታታይ 3 ካሸነፈች ይሄን ጨዋታ 2000 አሁንም ኮይን ሸልማታለሁ ይላል ፕላትፎርሙ ማለት ነው። ስለዚህ ፒኬም ደግሞ በዚህ መልኩ ሴት ልጅ ተጫውታ ገቢ ማግኘት ትችላለች ማለት ነው። ሴቶች የሚሰሩት በዚህ መልኩ ነው። ከወንዶች ለየት ይላል ማለት ነው። ይሄኛው አንደኛው ስራ ነው። ሌላኛው እንግዲህ የኤጀንት ስራ ነው። የኤጀንት ስራን ደግሞ በሌላ ቪዲዮ እንመለስበታለን።